ሰውየው የሐራም ገንዘብ ሲበላ አንድ ጉርሻ የሐራም ገንዘብ ከበላ 40 ቀን አላህ ዱዓውን አይቀበልም ነው። አንድ ጉርሻ ነው። አንድ ጊዜ ምሳ፣ ቁርስ፣ እራት አይደለም። አንድ ጉርሻ። ሰዓድ ኢብኑ አቢ ወቃስ የሚባለው ሰሃባ ከጀነት ከተባሉት አንደኛው ሰሃባ ነው። ነብዩ ሰለላሁ ዐለይሂ ወሰለም 10 የጀነት የተባሉ ሰሃቦች 10 ወአቡበከር ወዑመር ወዑስማን ወዓሊ ወዙበይር ወጠልሃ አቡ ዑበይዳ አብዱራህማን ወሰዓድ ብሎ ሰዓድ ማለት ሰዓድ ኢብኑ አቢ ወቃስ ማለት የነብዩ ሰለላሁ ዐለይሂ ወሰለም የእናታቸው ያጎት ልጅ ነው። ሰዓድ አላህ ዱዓህን የሚቀበልህ ከሆነ አላህ ዱዓህን እንዲቀበልህ ከፈለግ የምትበላውን ሐላል አድርገህ የሐራም ጉርሻ አንድ ጉርሻ የጎረሰ ሰው አላህ ዱዓውን አይቀበልም። ጌታዬ አሉ የሰዓድ የራሱን የቻለ ከራማ አለው። ጌታዬ የሰዓድን ዱዓ እንዳትመልሰው ቀስቱም እንዳይስት ዱዓውን እንዳትመልስበት ይቴ እና አንድ ሰው መጣና ሰዓድ ኢብኑ አቢ ወቃስ አጠገብ ዙበይርና ዓሊይን ሲሳደብ አትሳደብና ሰዎች ትልልቅ ሰዎች ናቸው አትስደባቸው አለው። እሳደባለሁ የሁድይ ነው እሳደባለሁ አለ። ከዛ ዱዓ አረግብሃለሁ ሲለው አረ ነብይ ነህ እንደ ብሎ ሲያሾመበት ጌታዬ ብሎ ሁለት እጁን ወደ ሰማይ ሲዘረጋ ግመሊቱ ቄብ ግመል ናት መጣችና እላዩ ላይ መጣችና ቁጭ አለች። መስሎኝ ሩሑ ሲወጣ ከላዩ ላይ ተነሳቸው። ስለዚህ ዱዓህን አላህ እንዲቀበልህ ከፈለክ የምትበላውን ሐላል አድርግ። አላህን ጠብቀው፣ አላህ ይጠብቅሃል። አላህን ፈልገው ከፊት ለፊት ታገኘዋለህ። ለአላህ ይሆንሃል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አዱንያ ላይ በሰላም መኖር ራሱ ትልቅ ነገር ነው። አላሁመ አንተ ሰላም ወሚንከ ሰላም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም።